አንዳንድ የአረብ ሀገር ሴቶች ማለት ነው 3 ወር 4 ወር አውርታት ምናምን ጨርሰ ሁሉም ነገር ነይሮጂ ስትላት ከዛ ቤተሰብ አስተዋውቅልኝ ምናምን መጀመሪያ ቤተሰብ አስተዋውቅልኝ ትላለች። ኧረ እባክሽ አንቺ እዚች ላይ ቁጭ በይሽ የታቅሻለሁ በፊልተር ላበደው ፊትሽ ለዛውም ድንግልና ለሌለሽ ድንግል ነሽ ድንግል አለሽ ወይ? ሲጀመር ቤተሰብ የሚተዋወቀው እኮ በክብር የሚጠየቅልሽ ድንግል ስትሆኚ ነው። ገባሽ አይደል? ለማንም ስታስመች የኖርሽው አሮጊት ብጥስጥስ ያልሽ ትንፋሽሽ የቀዘቀዝሽው ሁላ እዚህ ቤተሰብ አስተዋውቅልኝ ምናምን ማንም የሚሰማሽ የለም። ሲጀመርስ በፊልተር ላበደው ፊትሽ አባጣ ትሆኚ ጎርባጣ ትሆኚ መላጣ ትሆኚ ዘንባጣ ትሆኚ ወልካፋ ትሆኚ ታቅሻለሁ። ስለዚህ ዝም ብላችሁ እየወረዳችሁ ተዋውቁ። መጀመሪያ ውረዱ ነው። እኔ ግን መጅኑን እምላችሁ ወንዶቹን ነው ሳትቀምሱ። እንግዲህ ይኸውልኝ ይሄንን ከየት እንደመጣስ ተመልከቱት። ደግሞ ይሄኛው ደግሞ ማንፈቶ እንደለቀቀ ማለት ነው። ኧረ ጎበዝ ሃይበሉ ምንድነው እየተካሄደ ያለው? ይሄ ደግሞ የግመል ጉልበት የመሰለ ሰውዬ ከየት ነው የመጣው? አንተ ውረጂ የምትለው እንጥል ይውረድና ወዴት ነው የምትወርደው? ወዴት ትውረድልህ? እስቲ አረብ ሀገር ድንግል ካልሆነች በሳምንት ተጀናጅነ ቤተሰብ ላክ የምትለው አንተ ቤተሰብ አልባና። ለዛ እኮ ነው የጨነቀ። ከአንድ ሴት ጋር ነው የተጣላው፣ ከሷ ጋር መጨረስ ትችላለህ አይደል እንዴ? ለምንድነው ወደ ሚዲያ ከመጣ ደግሞ እኛም ያገባናል? አንተ ብስብስ የበሰበስክ ማለት ነው። ሜካፕ ነው እንጂ ምናምን የትኛው መልክ ሲኖርሽ ነው? አረብ ሀገር ያለ ሴት ሜካፕ ተቀባች አልተቀባች ግዙፍ እኮ ነው ስሟ ራሱ እንዴ። አንተ ስለ ድንግልና ስለ ወሲብ ነው የምታወራው፣ እሷ ደግሞ ስለ ቤተሰብ መቀየር ነው። የእንዳንተ አይነት ደደቡን ለመቀየር ነው እየታገለችው ያለችው አረብ ሀገር ያለ ሴት። ጀግንነቷ እኮ ጀግንነት አይደለም እኮ ብራዘር። አሁን አንተ በሜካፕ ልታሸማቅ ሜካፕ ተቀባች አልተቀባች አረብ ሀገር ያለ ሴት አረብ ሀገር ናት ያለችው ከተባለ ራሱ በቂ ነው። ዛሬ አንተ ወንበር ላይ ሆነ ለማውራት ያበቃች ሴት ናት አረብ ሀገር ያለ ሴት። ድንግል ሆነች አሮጊት ሆነች አልሆነች ለማን ብላ ነው ያረጀችው? እንዳንተ አይነት ገንገበት ሰው በመጦር ነው በማሳደግ ነው እዚህ ፊቷ የተቃጠለው። እማትረባ ተወሲብ እማትወጡ ማለት ነው። ውረጂ ደግሞ የምትለው ምንድነው? ወዴት ነው የምትወርድልን? ብስብስ የበሰበስክ ማለት ነው። ወዴት ነው የምትወርድልን? እስቲ ንገረኝ። ምን ማለት ነው መውረድ ማለት? እኔ አልገባኝም። አስረዱኝ። ሼር አድርጋችሁ አድርሱልን ለዚህ ለመሰሎችም ለሱም ማለት ነው። ወሲብ ጥማት ታተወጡ እነሱ እዛ ቦታ አይደለም ያሉት አረብ ሀገር ያሉ ሴቶች። ቤተሰብ እንዴት እንቀይር፣ ራሳችን እንዴት እንቀይር፣ ድንግል መሬት ነው እየፈለጉ ያሉት እንጂ ድንግል ስራ ነው እንጂ እንዳንተ አይነት ወንድ አይደለም የሚያባርሩት። እበት የሆንኩ ሰውዬ ማለት ተቃጠልኩ ጎበዝ።